ሰላም ጤና ይስጥልን ውድ የአውዲ ሚዲያ ተከታታዮቻችን፣ በዛሬው ልዩ ፖለቲካ ትንታኔያችን የሀገሪቱን ወቅታዊና አንገብጋቢ ፖለቲካ ትኩሳቶችን በዝርዝር እንቃኛለን። ዛሬ ኢትዮጵያ በታሪኳ አይተው በማታውቀው እጅግ ውስብስብ የፖለቲካና የኢኮኖሚ ማዕበል ውስጥ ትገኛለች። መንግስት በአደባባይ ሰላም፣ ብልጽግናና ድርድር እያለ ቢሰብክም መሬት ላይ ያለው እውነታ ግን የዚህ ተቃራኒ ነው። ህዝቡ በየቀኑ በስጋት በኑሮ ውድነትና በነጻነት እጥረት እየማቀቀ ይገኛል። ለመሆኑ መንግስት እየተከተለ ያለው አዲስ የፖለቲካ ስትራቴጂና በህዝቡ ዘንድ እየፈጠረ ያለው እውነተኛ ስጋት ምንድን ነው? አውዲ ሚዲያ ይህንን የፖለቲካ እንቆቅልሽ ከናውዱ ይፈተዋል። አብራችሁን ቆዩ። የሰላም ድርድሮች ወይስ የፖለቲካ ጨዋታ? ከቅርብ ጊዜ ወዲህ መንግስት በተለያዩ መድረኮች ላይ የሰላም ጥሪዎችንና የድርድር ፍላጎቶችን በስፋት ሲያስተጋባ ይስተዋላል። ይሁን እንጂ ይህ አካሄድ እውነተኛ የሰላም ቁርጠኝነት ነው ወይስ የወቅቱን ፖለቲካ ውጥረት ለማለፍ የተዘጋጀ ጊዜያዊ ስትራቴጂ የሚለው ጥያቄ በብዙሃኑ ዘንድ እየተነሳ ነው። በተግባር መሬት ላይ ስንመለከት ግን በተለያዩ የሀገሪቱ ክልሎች አሁንም የከበዱ ግጭቶች፣ አለመረጋጋቶችና የዜጎች መፈናቀን አለመቆም መንግስት በአንድ በኩል ለሰላም እጅን ዘርግቻለሁ እያለ፣ በሌላ በኩል ግን ወታደራዊና የኃይል እርምጃዎችን አጠናክሮ መቀጠሉ በቃላትና በተግባር መካከል ያለውን ትልቅ ልዩነት ያሳያል። ይህ አይነቱ አካሄድ የመንግስትን የሰላም እቅድ እምነት የሚያሳጣና የህዝቡን ለበለጠ ለከፋ የደህንነት ስጋት የሚዳርግ ነው ሲሉ በርካታ የፖለቲካ ተንታኞች ይተቻሉ። ሰላም የሚመጣው በፖለቲካ መግለጫዎች ሳይሆን መሬት ላይ ያለውን እውነተኛ ቅሬታዎችን በግልጽና በታማኝነት መፍታት ሲቻል ብቻ ነው። የኑሮ ውድነትና የተዘነጋው ማህበረሰብ። የፖለቲካ ውጥረቱ እንዳለው ነው። ዛሬ የኢትዮጵያን ህዝብ በቀጥታ እያደቀቀ ያለው ጉዳይ የኢኮኖሚ ቀውስ ነው። የኑሮ ውድነቱ ጣሪያ በነካበት፣ የዕለት ተዕለት የፍጆታ እቃዎች ዋጋ በየሰዓቱ በሚጨምሩበትና የዜጎች መግዛት አቅም ሙሉ በሙሉ በወደቀበት በዚህ ዘመን መንግስት ቅድሚያ የሚሰጣቸው ጉዳዮች ግን ሌላ መስመሮችን የያዙ ናቸው። መንግስት ትኩረቱን በትልልቅ ማክሮ ኢኮኖሚ ማሻሻያዎች፣ የገንዘብ ፖሊሲ ለውጦች እና በከተማ ውበት ፕሮጀክት ላይ አድርጓል። እርግጥ ነው ልማት ለሀገር ያስፈልጋል። ነገር ግን የህዝብ ሆድ ባዶ በሆነበት፣ መሰረታዊና ጤና ትምህርት አቅርቦቶች በጠፉበት ሁኔታ ላይ የሚደረግ የዲዛይን ልማት ቅንጦት እንጂ የችግር መፍቻ ሊሆን አይችልም። የህዝብን ሮሮና እውነተኛ ስቃይ ወደ ጎን በመተው የውጭ ተቋማትን ፍላጎት ብቻ ለማርካት የሚደረገው የኢኮኖሚ ሩጫ መሬት ላይ ካለው የህዝብ ስሜት ጋር ፍጹም ተቃራኒ ነው ማለት ያስደፍራል። የነጻ ድምጾች መታፈንና የዲሞክራሲ ጦትም አንድ መንግስት ራሱን ሚዛናዊና ህዝባዊ ለማድረግ እውነተኛ የህዝብ ትችቶችንና አማራጭ ሀሳቦችን ማስተናገድ መቻል አለበትም። ይሁን እንጂ በአሁኑ ሰዓት በኢትዮጵያ ውስጥ የሚታየው እውነታ ግን ፍጹም ተቃራኒ ነው። ሀሳባቸውን በነጻነት የሚገልጹ ጋዜጠኞች፣ የፖለቲካ ተንታኞችና የመንግስትን አካሄድ የሚተቹ ግለሰቦች ላይ የሚደረግ ጫና፣ እስራት ከቀን ወደ ቀን እየጨመረ መጥቷል። ይህ አይነቱ የነጻ ድምጾችን የማፈን ስትራቴጂ ሀገሪቱ በለውጥ ማግስት ይዘው የተነሳችውን የዲሞክራሲ ተስፋ ሙሉ በሙሉ ወደኋላ እየመለሰው ይገኛል። ህዝቡ የሚሰማውንና የሚያየውን እውነታ በነጻነት መናገር የማይችልበት፣ ሚዲያዎች የመንግስትን ፕሮፓጋንዳ ብቻ እንዲያስተጋቡ በሚገደዱበት አውድ ውስጥ እውነተኛ መረጋጋት ሊመጣ አይችልም። ትችቶችን በጥላቻና በኃይል ለመጨፍለቅ መሞከር የችግሮችን ዕድሜ ከማራዘም ውጭ ዘላቂ መፍትሄ አያመጣም። የህዝቡ እውነተኛ ፍላጎትና የወደፊት እጣ ፈንታ። ዛሬ የኢትዮጵያ ህዝብ የሚፈልገው የተኩስ ማቆም መግለጫ ወይም የወረቀት ላይ ስምምነቶችን ብቻ አይደለም። መሬት ላይ የሚታዩ በየቀኑ በሰላም ወጥቶ መግባት የሚቻልበትን እውነተኛና የተረጋጋ ኑሮን ነው። ህዝቡ የፖለቲካ ቁማር ሰለባ መሆን ሰልችቶታል። መንግስት አሁን ያለውን የሀገሪቱን ውጥረት ለማርገብ ከፈለገ መጀመሪያ የፖሊሲዎቹንና አካሄዶቹን ከህዝቡ እውነተኛ ስቃይና ስሜት ጋር ማጣጣም ይኖርበታል። የነጻ ድምጾችን ማክበር፣ በጠረጴዛ ዙሪያ ላይ የሚደረጉ ውይይቶች ታማኝ መሆንና የዜጎቹን የኑሮ ጫና ማቃለል የመንግስት ቀዳሚ ቤት ስራ ሊሆን ይገባል። ይህ ካልሆነ ግን የህዝቡን ስሜት ያልያዘና በኃይል ላይ ብቻ የተመሰረተ የፖለቲካ አካሄድ ሀገሪቱን ይበልጥ ወደማይወጣበትም የውጥረት ማዕበል ውስጥ ሊከታት እንደሚችል የወቅቱ ማህበራዊና ፖለቲካዊ አመልካቾች ያሳያሉ። የተከበራችሁ የአውዲ ሚዲያ ተከታታዮቻችን፣ እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? መንግስት አሁን ያለውን የፖለቲካና የኢኮኖሚ ውጥረት ለመፍታት ምን አይነት አስቸኳይ እርምጃዎችን መውሰድ አለበት? ሀሳባችሁንና አስተያየታችሁን ከስር ባለው ኮሜንት መስጫ ሳጥን ላይ ያስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። አውዲ ሚዲያ ነበርን። በሚቀጥለው ዘገባ እስክንገናኝ ቻር ሰንብቱ።